ኧረ ተው አንተ ልጅ ይሄን ማምሸትህን ድገመው። ወይ ደበላችሁ ማነው? ተነሳሽ እንዴ ፍቅር? እንዳይነጋ የለ ነጋ። ዋንጫውን በልተናል። በእውነት ያስደስታል። ግን በጣም የሚያሳስብ ነገር አለ። ትልቅ ጉዳይ አለ። ገብርኤል ማጋሬሽ ለማጨብጨቡ ይደርሳል ወይ? የምሬ ነው። እስከዛ ያገግማል። ባያገግም እንኳን እንዲያገግም አድርጋችሁ አክሙት። የምሬ ነው። እንዲያጨበጨብ እንፈልጋለን። ማብታችና አክሙት በደንብ። ፍቅር ዛሬ ሰው እየታፈሰ ነው እየተባለ ነው። በጊዜ ግብሻ አደራ እንዳታመሽ። በማርያም ረፍ። አንተ አሰማም እንዴ? ልተኛበት በጣም ደክሞኛል። ጌታ አልተኛውም ትናንት ማታ ራሱ። አንተን አረፋ አልኩህ አይደል? አንተ ምን አባክ ነው እንዴ? በቃ ልተኛበት ካልኩኝ መተው ነው ያለብህ። ንፍጣ ማነህ አስተናጋጅ? አንድ ቢራ ሀበሻ። ፈታ በል እንደ ቤት ይውሽ። እሺ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቤ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ እኔ የምልህ ስንት ነበር ያበደርከኝ? 50 ብር። ይሄው 150 ብር እኮ ነው። ስላቆየሁብህ ከነወለዱ ልስጥ ብዬ ነው። ስማ ግን ነገ ኤግዛምን ዘር ይመስላል። እኔ በጣም ቴንሽን ይዞኛል ታውቃለህ። ኧረ አባቴ ምንም እንዳያሳስብሽ፣ በቃ ሙሉውን ቻፕተር በልቼዋለሁ ነው የምልሽ። በቃ ስቅልቅል አድርገን ነው የምንወጣው። አንቺ እኔ እኮ አባቴ ተማመንብሻለሁ ታውቂያለሽ። ስለዚህ በቃ እንውጣ። ምን ላይብራሪ መቆየት ምን ያስፈልጋል? እንውጣ። ማለሽ እንግባ እንጂ እባክሽ። አንቺ ግቢ። አንተስ? እኔ እንጃ እባክሽ። ምንም ድባቡ ደስ አይልም ታውቃለህ። ፈታኙ ደስ አይልም፣ ወንበሩ ክላሱ ምንም ደስ የሚል ነገር የለውም ታውቃለህ። በዛ ላይ ሽንቴ መጥቷል። እሺ እንግዲህ ካልክ ባይሆን አንቺ አፍጥኝ። በቃ እኔ እሰራለሁ ማለት ስሜን ጽፌ ነው የምወጣው። በቃ ጠብቀኝ። ስራክ ምንድነው? አልነገርከኝም እኮ። ስራ እንኳን ያው እኔ በሩጫው ዘርፍ ነው የተሰማሩት። ብዙ ጊዜ ሩጫ ላይ ነው የማዘወትረው። ገብቶሻል? ዋው አትሌት ነህ? እንደዛ ነገር። በጣም ደስ ቆይ በይ መልሼ ልደውል። መርቆ ሸኝቶና ቀን አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተን እና ጭራሽ ፑል የሚባል ጨዋታ ተጫውቼ አላውቅም ነው የምትለኝ? ኧረ በፍጹም ወንድሜ እኔ ተጫውቼ አላውቅም። ምንም እንዳታስብ። ዛሬ በቃ ጀግና ተጫዋች አድርጌ ነው የምልከው። እሺ ደስ ይለኛል። በቃ እሺ ጀምር ባርከው። እሺ በስመ አብ። አንተ ደነዝ ተማር ተብለህ ተልከህ ቁማር ቤቱ ለመምጣት ሳያንስ አሁን ደግሞ ቤት ውስጥ መዘፍዘፍ ጀመርክ አይደለ? ትምህርቱን ትተህ ቢገባህ እኮ በእኛ ጊዜ ለትምህርት ካለን ፍቅር የ2 ቀን መንገድ በእግራችን ተጉዘን ነበር ትምህርት ምንማረው። ታድላችሁ። እንዴት? አይ 2 ቀን ሙሉ ክላስ አትገቡም ብዬ ነው። ወይ ደበላችሁ
እኔ ሲኦል የሚያስገባ ኃጢአት የለብኝም ገነት እንደምገባ እርግጠኛ ነኝ ምናምን ስትል አልነበር እንዴ? ይኸው እዚህ መጣሽ በስተመጨረሻ። ምን ሲኦል ምናምን የገባው መስሎ ነው? እሺ እና ኧረ እባክህ ትናንት እዚህ እናንተ ጋር የገባ የሆነ ጀለስ ያለና እሱን ሰላም ልል መጥቼ ነው። ኦ ማይ ጋድ ለለላ ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣታለ አልተረተረሽም ያም የፈለገ ሆዲዲ አሳሙ ደወራ ያም ትንሹ በትልቁ ልመባየተራ ያም በርግጥ ሩቆኜ ባለባላይሽ ትምታቴ ሉሌ አልተረተረሽ። ለምሳሌ እኔ አሁን 4 ወር ሆኖኛል። ሮብና ዓርብ ጭራሽ ምግብ አልበላም። ጭራሽ ነው ማክሰኞ በበላሁት ነው የምጠቀመው የሮብን፣ ሐሙስ በበላሁት ነው የዓርብን የምጠቀመው። ማን ነው? ሰው አለ? ከሰዓት ተመለስ። ያምሃል እንዴ? ሽንት ቤት ውስጥ እኮ ነው ያለው። አንተ ግን ቆይ ያበደርኩን ገንዘብ አመልስም እንዴ? ባለፈው ሰጠው አይደል እንዴ ሰውዬ? ያምሃል እንዴ? ግማሹን እኮ ነው የሰጠኝ። እና ግማሹንማ እነሱን ጠይቃቸዋ። እነማንን? ኧረ በእናታችሁ ልጄን ክርስትና ማስነሳበት ብር ነው ይሄ፣ መልሱልኝ። ቁማር እኮ ነው ብራዘር። እኮ ሰርቼ እከፍላችኋለሁ። ምን ችግር አለው? ኧረ ዞር በል እባክህ። አለቀ። ይጭ ማን ተጫወተ አለ? አንዴ ዝም በሉ እሺ። ቆይ ሚስቴ ደወለች። ሄሎ። ኧረ አላመሽም። ስሚ አብደላተኛ እንዴ? እዚህ ቤት ሁሌ ነው የምበላው እና ምግባቸው በጣም አሪፍ ነው። ትወጂዋለሽ? ይቅርታ የኔ ወንድም ዛሬ ቡላ የለም፣ እባክህን ተመለስ። ደግሞ ምንድን ነው ጠዋት መጥተህ ነበር አይደል እንዴ? የለም ተብለሃል አይደል? ለምንድን ነው አስሬ የምትመላለስ? ማነው አስወጣው? ና ጥበቃ። ኧረ አንተ ልጅ እንውጣ እባክህ፣ ገንዘብ እያባከንክ ነው። አቦ ዝም ብለህ ጠጣ በእናትህ፣ ዝም ብለህ ፈታ ብል እስኪ። ሺህ ዓመት አይኖርም ማን ከአንድ ሺህ ዓመት በኋላ እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ተይውና ወደ እኔ ቅረቢ ቤታችን እንዳይፈርስ